ሰላም ቤተሰቦች፣ ይህ ቪጂኤም ሚዲያ ኦፊሻል ነው። የጸጋና የምህረት ድምጽ። እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ ከኔ ጋር ጌታ ቢፈቅድ በልዑል መጠጊያ መኖር በሚል ሐሳብ እንዴት ነው በእግዚአብሔር መገኘት ውስጥ ሁሉ ጊዜ መኖር የሚቻለው? በእግዚአብሔር መገኘት ውስጥስ መኖር ለሕይወታችን የሚያመጣው ነገር ምንድነው? ከምንስ ይጠብቀናል? የሚሉ ነገሮችን ሁሉ መልስ እያገኘንበት እንመጣለን። ክብር ለጌታ ለኢየሱስ ይሁን። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ እንድታደርጉና በየጊዜው የምንለቃቸውን አዳዲስ መልእክቶች ደግሞ እንድትካፈሉ የኖቲፊኬሽን ምልክቷን ኦን ማድረጋችሁን አትርሱ። ቀጥታ ወደ መልእክቱ እናልፋለን። ይህን ቪዲዮ ላይክ በማድረግ እንጀምራለን። ክብር ለጌታ ለኢየሱስ ይሁን። የመልእክቴን መነሻ ሐሳብ የማደርገው ከመዝሙር ምዕራፍ 91 ከቁጥር 1 እስከ 8 ያለውን ሐሳብ በማንበብ ነው መልእክቴን የምጀምረው። እናንተ እስከ ቁጥር 16 ድረስ ያለውን አንብቡት። መዝሙር ምዕራፍ 91 ሁለት አንጓዎች ያሉት የዳዊት መዝሙር ነውና ከቁጥር 1 እስከ 8 የመጀመሪያ ሐሳብ አለ። ከቁጥር 8 እስከ 16 ደግሞ ሌላ ሐሳብ ነው የሚያወራውና እኔ ግን ማካፈላችሁ ቁጥር 1ን ብቻ ነው። እስከ 8 ያለውን ግን ላንብብላችሁ፣ መልእክቱን ሙሉ ሐሳቡን እንድትረዱት ማለት ነው። መጽሐፍ ሲናገር እንደዚህ ይላል። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና። ሃሌሉያ። በላባዎቹ ይጋርድሃል፣ ከክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። በአጠገብህ 1000 በቀኝም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖች ብቻ ትመለከታለህ፣ የኃጥአንንም ብድራት ታያለህ ይላል። ክብር ለጌታ ለኢየሱስ ይሁን። እዚህ ጋር እንደምትመለከቱ ስለ መለኮታዊ ጥበቃ፣ ስለ እግዚአብሔር ጥበቃ የሚያወራ ክፍል ነው። ክፍሉ በእግዚአብሔር ስለ መጠበቅ ነው የሚያወራው። ነገር ግን በእግዚአብሔር ጥበቃ ስር ለመሆን አንድ እንደ ቅድመ ሁኔታ አድርጎ መዝሙረኛው የሚያስቀምጠው ነገር ቁጥር 1 ላይ አለ። እሱን ሐሳብ ነው የማነሳው። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ይላል። ጥቂት እዚህ ቁጥር ውስጥ ያሉ አንዳንድ ቃላቶችን ልንገራችሁና የመልእክቱን ሐሳብ ጠቅለል አድርጌ እነግራችኋለሁ። ልዑል የሚለው ቃል ኤል ኤሊዮን ማለት ነው። ልዑል ሲባል ከሁሉ በላይ ከፍ ብሎ ያለ፣ እዚህ መዝሙር 91 ላይ ከተጠቀሱት ሁኔታዎች ሁሉ በላይ። ክብር ለኢየሱስ ይሁን። ከሌሊት ግርማ፣ በቀን ከሚበረው ፍላጻ፣ ከአደጋ ከቀትር ጋኔን፣ እዚህ ጋር ከሚታዩት ችግሮች ሁሉ በላይ ከፍ ብሎ የተቀመጠ፣ በምድር ላይ ከፍ ብሎ ያለ፣ በሰማይም ላይ ከፍ ብሎ ያለ፣ በሁሉ ስፍራ ከፍ ብሎ የሚገኝ ገዢ ማለት ነው ልዑል ማለት። ክብር ለኢየሱስ ይሁን። እዚህ ይሄ ልዑል ደግሞ መጠጊያ አለው ይላል። ማደሪያ አለው፣ የሚኖርበት መኖሪያ ማደሪያ ያለው ልዑል ነው ይላል። እና በዚህ ልዑል መጠጊያ ውስጥ ቤት ውስጥ የሚኖር ሰው ይላል ሁሉን በሚችል አምላክ ጥላ ውስጥ ነው የሚያድረው ይላል። ክብር ለጌታ ለኢየሱስ ይሁን። ታውቃላችሁ የሰው ልጆች በብዙ ነገር የተገደበ ማንነት ነው ያለን። እንደ ሰው ልጅ ብዙ የተገደብንበት ነገር አለ። ብዙ የተገደብንበት ነገር፣ ሌላው ይቅርና የራሳችንን ነፍስ የራሳችንን ሕይወት እንኳን መቆጣጠር መወሰን አንችልም። በሽታ እንኳን ሲዘን በጥቂት ነገር የምንታመም፣ በጥቂት ነገር ራሳችንን ደካማ ሆነን የምናገኝ የሰው ልጆች ነን። ነገር ግን ሁሉን የሚችል አምላክ እንዳለ ክፍሉ ያወራል። ሁሉን የሚችል አምላክ ይላል። ሁሉን ታውቃላችሁ። በዚህ ምድር ላይ አማልክት ነን የሚሉ እንዲህ እናደርጋለን የሚሉ ግን 3 እና 4 ነገር እንኳን መስራት የማይችሉ የአሕዛብ አማልክት፣ ዓይን ያላቸው ማያዩ፣ ጆሮ ያላቸው ማይሰሙ አጋንንቶች አሉ፣ ጣዖታት አሉ። የኛ አምላክ እግዚአብሔር ግን ሁሉን የሚችል፣ ሁሉን የሚሰራ፣ ሁሉን የሚያደርግ አምላክ ነው እና በዚህ ሁሉን በሚችል አምላክ ጥላ ውስጥ የማደር እድል ያገኛል ይላል። አስቡት፣ ሁሉን የሚችል አምላክ ጥላ ማለት እሱ ከመገኘቱ የተነሳ፣ እሱ እዛ ስፍራ ከመኖሩ የተነሳ የሚመጣ ጥላ አለ እና ሁሉን የሚችል አምላክ ጥላ ውስጥ ያለ ሰው እዚህ መዝሙር 91 ላይ የተጠቀሱ ክፉ ነገሮች ሁሉ ወደሱ ሲመጡ ይሄ ሁሉን የሚችለው አምላክ እየተከላከለ ይመልስለታል ማለት ነው። እዛ ጥላ ውስጥ በመሆኑ ምክንያት ከሚመጣበት ክፉ ነገር ሁሉ ያመልጣል ማለት ነው። አስቡት፣
ፀሐይ ላይ የቆመ ሰው በፀሐይ ተጽዕኖ ስር እንደሚገባ ሁሉን በሚችል አምላክ ጥላ ውስጥ ያለ ሰው ሁሉን የሚችለው አምላክ ጉልበት፣ ሁሉን የሚችለው አምላክ ኃይል ወደዚህ ሰው ህይወት መምጣቱ የማይቀር ጉዳይ ነው። ለዚህ ነው የእግዚአብሔርን ባሪያዎች በብሉይ ኪዳን ዘመን ስትመለከቱ፣ በአዲስ ኪዳን ዘመን ስትመለከቱ የእግዚአብሔርን ፊት በመፈለግ በፊቱ በመቆየት ተካፍለው የሚመጡት የሆነ ነገር አለ። ብቃት አለ። ከሰማይ ይዘው የሚመጡት ከእግዚአብሔር ዘንድ ይዘው የሚወጡት ብቃት አለ። ይሄ ብቃት የነሱ ብቃት አይደለም፣ ሁሉን የሚችለው አምላክ ብቃት ነው። ያን ብቃት ያገኙት ግን የእሱ ጥላ ስር በመቆየት ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። አሜን። ጌታችን ሁሉን ይችላል እና ሁሉን በሚችለው ጌታችን እግር ስር መቆየት የሱን ሁሉን ቻይ አቅምና ብቃት ወደ መካፈል ያመጣናል እኛን። ክብር ለጌታ ለኢየሱስ ይሁን። ግን ይህ ሁሉን የሚችለው አምላክ ጥላ ስር ለማደር ለመቆየት ብቃቱን ለመካፈል ከኛ የሚጠበቅ አንድ እንደ መስፈርት አድርጎ ያስቀመጠው ጉዳይ አለ። በልዑል መጠጊያ ውስጥ መኖር የሚል መስፈርት። አንዳንድ ጊዜ መገኘት አይደለም። እቺ መኖር የሚለውን ቃል ስታዩት ሁልጊዜ መገኘት ነው የሚለው። ሁልጊዜ ሲመቸንም ሳይመቸንም፣ በክረምትም በበጋ፣ በጠዋትም በማታ ሁልጊዜ በልዑሉ ቤት ውስጥ መኖር እዚህ ጥላ ውስጥ የመቆየት እድልን ይዞ ይመጣል። ሁሉን በሚችለው አምላክ ጥላ ውስጥ ማደር የሚፈልግ ሰው ካለ እግዚአብሔር የሚለው አንዱ ትእዛዝ ሁልጊዜ በቤቴ ውስጥ ኑር የሚል ትእዛዝ ነው። አንዳንድ ጊዜ አይደለም፣ ሰኞ ሰኞ አይደለም፣ ከእሁድ እስከ እሁድ በእግዚአብሔር ቤት ውስጥ መኖር አለበት ይህ ሰው። ክብር ለጌታ ለኢየሱስ ይሁን። ስለዚህ እህትና ወንድሞች ቲክታክ ሰፈር አይደለም ያለው የእግዚአብሔር ቤት፣ የእግዚአብሔር መገኘት ሶሻል ሚዲያ ሰፈር አይደለም ያለው። ጥሩ ነው፣ የሶሻል ሚዲያ ተቃዋሚ አይደለሁም። መካፈል ጥሩ ነው። ይህንንም የእግዚአብሔርን ሐሳብ እንኳን የተካፈላችሁ ያላችሁት በሶሻል ሚዲያ በኩል ጥሩ ነው። ነገር ግን ከምንም ነገር በላይ በየትኛውም መንገድ ይሁን በወንድማማች ህብረት መካከል፣ በቤተ ክርስቲያን መካከል የእግዚአብሔርን ቃል በማጥናት ፊቱን በመፈለግ አብሮ በመጸለይ ልክ እንደነዚህ ያሉ መንፈሳዊ ነገሮችን በመካፈል የእግዚአብሔር ሽታ፣ የእግዚአብሔር ስም፣ የእግዚአብሔር ቅዱስ የሆነ መገኘት ያለበት ነገር ሁሉ ላይ ራሳችንን በመስጠት ሁልጊዜ በእግዚአብሔር መገኘት ውስጥ መቆየት አለብን። ስለዚህ እንደ አማኝ ምንድነው ከእግዚአብሔር መገኘት እያወጣኝ ያለው የሚለውን ነገር ማየት አለብን። ሶሻል ሚዲያ ከእግዚአብሔር መገኘት እያወጣን ከሆነ አይጠቅመንም። አሁን የምትሰሙት የእግዚአብሔር ቃል የበለጠ ፊቱን እንድትፈልጉ፣ የበለጠ ጌታን እንድታመልኩ፣ በጸሎትና በአምልኮ በመስጋና መንፈስ ውስጥ እንድትሆኑ ካልረዳችሁ ዋጋ የለው። ስለዚህ ሁል ጊዜ በእግዚአብሔር ቤት ውስጥ መኖር የሚባል ጉዳይ። ለዚህ ነው ሁሉን የሚችለው አምላክ የእግዚአብሔር ብቃት የተሸከሙ ሰዎች አንዳንድ ጊዜ አይደለም በእግዚአብሔር ፊት የሚሆኑት፣ ሁል ጊዜ በእግዚአብሔር ፊት የመሆን ግዴታ አለባቸው። ስለዚህ እንደተቀበልነው ኃላፊነት ከእግዚአብሔር ዘንድ እንደተቀበልነው መንፈሳዊ ነገር ሁሉ የሚጠበቅብን ነገር አለ፣ ሁሌ በቤት ውስጥ መኖር። ለዚህ ነው ዳዊት እንደዚህ ያለ፣ እግዚአብሔርን አንዲት ነገር ለመንኩት አለ መዝሙር 27 ቁጥር 4 ላይ፣ እርሷንም በሕይወቴ ዘመን ሁሉ እሻለሁ አለ፣ እፈልጋታለሁ አለ። ምንድነው ሲባል በሕይወቴ ዘመን ሁሉ በእግዚአብሔር ቤት ውስጥ እኖር ዘንድ አለ። ይሄ ቤት የሚለው በእግዚአብሔር መገኘቱ ስለመኖር ነው የሚያወራው። ስለ ፊዚካል ቤት እያወራ አይደለም፣ እሱ እንዳለ ሆኖ ማለት ነው። እዚህ ሁሉ ጊዜ የእግዚአብሔር መገኘት ውስጥ ሊያቆየን የሚችለው ነገር ነው መናፈቅ ያለብን። ለምን? በእግዚአብሔር መገኘት ውስጥ በቆየን ቁጥር እኛ ላይ የሚፈጠር የሆነ ተጽዕኖ አለ። ያ ሁሉን የሚችል አምላክ ጥላ እላያችን ላይ እያጠላ ይመጣል። የእግዚአብሔር ችሎታ በእኛ ላይ እያረፈ ይመጣል። ለዚህ ነው ከእግዚአብሔር ፈቃድ፣ ከእግዚአብሔር መገኘት፣ ከእግዚአብሔር ሐሳብ ውጭ እየተራመድን እግዚአብሔርን ይሄ ነገር ለምን ደረሰብኝ ብለን መጠየቅ አንችልም። እግዚአብሔር ተጠያቂ ልናደርገው አንችልም። ጥፋተኛ ልናደርገው አንችልም። ተው ያለንን እያደረግን ተጠያቂ ልናደርገው አንችልም። ስለዚህ አበረታታችኋለሁ፣ እግዚአብሔር አምላክ ከየትኛው ሕይወታችሁን ከከበበው ክፉ ነገር ሁሉ የሚያስመልጥ ሁሉን ቻይ ብቃት በዚህ ሰዓት በሕይወታችሁ ላይ እንዲለቅ በጌታ በኢየሱስ ስም ጸልያለሁ። አደጋ፣ ልዩ ልዩ ተጽዕኖ፣ ልዩ ልዩ መከራ፣ ልዩ ልዩ አይነት ሁኔታ፣ ግራ የገባ ሁኔታ ውስጥ ያለ ነፍስ ሁሉ ቢኖር በዚህ ሰዓት ይስማኝ በጌታ በኢየሱስ ስም። የእግዚአብሔርን ፈውስ፣ የእግዚአብሔርን ጥበቃ እንዲቀበል ጸልያለሁ። መንፈስ ቅዱስ ለዘላለም የተባረከ ይሁን። ክብር ለናዝሬቱ ለኢየሱስ ይሁን። ስለዚህ ይህ መልእክት እንደጠቀማችሁ አልጠራጠርም። ለብዙ ሰዎች ሼር አድርጉ። እግዚአብሔር ዘመናችሁን ከክፉ ነገር ሁሉ ይጠብቀው። በሱ ጥላ ስር ማደር ይሁንልን። አንዳንዴ ሳይሆን ሁሌ
በመጠጊያ ውስጥ መቆየት ይሁንልን። ውድ ቤተሰቦቼ ደግሞ አንድ መዝሙር ልጋብዛችሁ ፈልጋለሁ። የመጋቢ ፓስተር እንዳለ በልዑል መጠጊያ እየኖርኩ ሁሉን በሚችል ጥላ ውስጥ አድሬ ምን ሆናለሁ የሚለውን አዲሱን መዝሙር ሊንኩን ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። ከስር ክሊክ እያደረጋችሁ እየሄዳችሁ ያንን መዝሙር እንድትሰሙ እንድትባረኩበት ጥሪ ያቀርብላችኋለሁ። ተባረኩ።